ሰላም ጤና ይስጥልኝ እንዴት ናችሁ? ይህ ሳቢያን ኤሌክትሮኒክስ ነው። እንደ ሁልጊዜ ሁሉ ዛሬ ደግሞ ላወራችሁ የፈለኩት ያገለገሉ እቃዎችን ፍሪጅ፣ ኦቭን ወይንም ደግሞ የልብስ ማጠቢያ እንዲሁም የውሃ ማጣሪያና ቴሌቪዥን ገዝታችሁን ለስንት ዓመት ነው ጋራንት የምትሰጡን ትለናላችሁና የእውነት ለመናገር ያገለገሉ እቃዎችን ስትገዙን አንደኛ በአነስተኛ ወጪ ጥሩ ሰርቪስ ለማግኘት ነው። የእውነት የሚያገለግል እቃ እስካልተበላሸ ድረስ ረጅም ጊዜ ትጠቀሙበታላችሁ። ነገር ግን ያ ማለት ግን ከተበላሸም ልክ ካምፓኒው እንደሚሰጠው ዋስትና ጋራንት እንሰጣችኋለን ማለት አይደለም። እኛ የሚያገኘነው ጥንጥዬ ትርፍ ነው። እናንተም እቃውን የገዛችሁት በጥንጥዬ ትርፍ ነው። ስለዚህ አነስተኛ ሰርቪስ አነስተኛ ዋጋ ነው የሚጠበቀው እንጂ የ200 ሺህ ብር እቃ በ20 እና በ30 ሺህ ብር ገዝታችሁ የ4 ዓመት የ5 ዓመት ዋስትና ስጠን የምትሉ ሰዎች የእውነቱ አይመጣውም ጭራሽ። ስለዚህ እባካችሁ ጋራንት አትጠይቁ። ነገር ግን ሞክራችሁ አይታችሁ እቃውን መግዛት መውሰድ ትችላላችሁ። መግዛት ወይንም መሸጥ እንዲሁም መለወጥ ከፈለጋችሁ ይደውሉልን፣ እንዲሁም በውስጥ መስመር ያናግሩን። እናመሰግናለን። ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ደግሞ ፍሪጃችሁ ምን አይነት ጋዝ እንደሚፈልግ ላሳያችሁ ነው የፈለኩት። እዚህ ጋር ሞተሩ ላይ እንደምትመለከቱት R134 ይላል። ይሄ በጣም ቆንጆ ሞተር ነው R134። ይሄኛው ደግሞ R600 ይላል። ይሄም ብዙ ቆንጆ አይባልም ሞተሩ ለከስተመር ለመግጠም፣ ግን አብዛኛውን ጊዜ R134 እጅግ በጣም ቆንጆ ሞተር ነውና R134 እንደዚህ እናንተም ፍሪጃችሁ ላይ የተጻፈ ካለ የጋዙ አይነት ነው። እሺ ቼክ አድርጉና እያንዳንዳችሁ በአይነትም በሊትርም ይለያያሉ። ይሄ 1 ሊትር ጋዝ ነው። እዛ ከኋላ የምታዩት ደግሞ 6 ሊትር ነው። ይህ ደግሞ R134 1 ሊትር ነው። አብዛኛውን ጊዜ ለፍሪጅ የምንጠቀማቸው ጋዞች እነዚህ ናቸው። R600 ደግሞ እንደ ኮመን ነው፣ ለሁሉም የጋዝ ታይፖች መሆን ይችላል። በመላው አዲስ አበባ ጋዝና ፍሪጅ ማሰራት እንዲሁም የልብስ ማጠቢያና ኦቨን ማሰራት ከፈለጋችሁ ይደውሉልን። ሁሉም አይነት እቃ እና ስፔር ፓርት በብዛትና በጥራት አለን። እናመሰግናለን። ሰላም ጤና ይስጥልኝ እንዴት ኖት? ዛሬ ደግሞ ላወራችሁ የፈለኩት ሲልድ ፍሪጅ እንዲሁም ዲፕ ፍሪጆች በቢላዋ ተወግተው እንዲሁም ደግሞ በአደጋ ደርሶባቸው ምን ላደርጋቸው ምን ይሻላል ብለው እንዲሁም ጋዝ ደግሞ በተደጋጋሚ እየፈለጉ ካስቸገሮት እኛ መፍትሄ ይዘን መተናል። የተለያዩ ፕሌቶችና ኮፐር ኦሪጂናል ኮፐሮች አሉን። ይደውሉልን። ልክ እንደዚህ እንደምታዩት በቪዲዮ ላይ ጋዝ ሊኬጅ እያደረገ ካስቸገሮት እኛ ጋር አስተማማኝ የጥገና አገልግሎት ከሙሉ ዋስትና ጋር እንሰጥዎታለን። ምንም ነገር ሀሳብ አይግባውት። ለፍሪጆት የሚሆን ብቃትና ጥራት ያለው እቃ አዘጋጅተን እንጠብቆታለን። ይደውሉልን። ልክ እንደምታዩት የዲፕ ፍሪጅ ነው። ሙሉ መስመሩን ዘርግተን አስተካክለን ወደ ስራ መልሰነዋል። የእርስዎንም ፍሪጅ እንደዚህና በተመሳሳይ ሁኔታዎች ባሉበት ድረስ ቦታው ላይ ቢፈልጉ ደግሞ የራሳችን ወርክሾፕ ወስደን በእርሶ በሚመቾት ሁኔታና አይነት እንሰራልዎታለን። ባዮ ላይ ባለው ስልክ ይደውሉልን። በውስጥ መስመር ኮንታክት ያድርጉን። እናመሰግናለን።